ተመልካቾቻችን እንዴት ናችሁ? ዛሬ የምናየው ፓስወርዳችንን እንዴት እንደምንቀይር በሾርት ከት እና ፒሲያችን ፉል ሲሆንብን እንዴት አድርገን ክሊን እንደምናደርግ እናያለን ማለት ነው። እና ፒሲያችንን ክሊን የምናደርግበት ሜትድ በአራት ሜትድ እናየዋለን እና ያው ሾርት ከቱን ደግሞ እናያለን ማለት ነው። አመሰግናለሁ። ሰላም ተመልካቾቻችን እንዴት ናችሁ? ዛሬ ሁለት ነገሮችን እናያለን። አንደኛ ፓስወርዳችንን እንዴት እንደምንቀይር ነው የፒሲ። ያው እኛ የምናውቀው ብዙ ሰው የሚያውቀው ሴቲንግ ውስጥ ገብተው ምናምን ነው እና በሾርት ከት በቀላሉ እንዴት እንደምናስተካክል እናያለን፣ እንዴት እንደምንቀይር እናያለን። ሁለተኛው ደግሞ ፒሲያችን ፉል ሲሆንብን እንዴት ክሊን እንደምናደርግ እናያለን ማለት ነው። እሱም በሁለት መንገድ እናያለን ማለት ነው። ያው ፓስወርዳችንን ለመቀየር መጀመሪያ እናደርጋለን በቀላሉ ማለት ነው። ያው እኛ የምናውቀው ሌላ ጊዜ ስታርት ውስጥ ከዛ ሴቲንግ ውስጥ ገብተን ምናምን እናስተካክለው፣ ግን በሾርት ከት ደግሞ ኮንትሮል ከዛ አልት ከዛ ዲሊት ስነካ ይሄን ኦፕሽን ያመጣልና ከዛ ቼንጅ ፓስወርድ እንለዋለን። ከዛ እዚህ ጋር መጀመሪያ የነበረውን ፓስወርድ አስገቡ ይለናል፣ እናስገባለን። ከዛ ኒው ፓስወርድ ይለናል፣ አዲሱን ፓስወርድ ደግሞ እናስገባለን። ከዛ ድጋሚ አስገቡ አዲሱን ፓስወርድ ይለናል፣ እናስገባለን ማለት ነው። ከዛ ሂድ እንለዋለን። ከዛ ተቀይሯል ይለናል። ለማረጋገጥ ያው ዊንዶ እና ኤል ሎክ ነው ሶ ቆልፈን ከዛ አዲሱን ፓስወርድ እስኪ የመጀመሪያው ፓስወርድ እምቢ አለ ማለት ነው። የመጀመሪያው ፓስወርድ ሁለተኛው እናስገባለን። ያው ከፈተ ማለት ነው። በቀላሉ እነዚህ መክፈት እንችላለን ማለት ነው። ከዛ የመጀመሪያው ይሄ ነው የምናየው ነገር። ሁለተኛው ደግሞ ክሊን ለማድረግ እንትናችንን ፒሲያችንን ይሄን ያህል የኔ ብዙም እንትን አይደለም እንደምታዩት ነው፣ ብዙ ፉል አይደለም። ግን እዚህ ጋር ስታርት ላይ ራይት ክሊክ እንነካለን። ከዛ ረን የሚለውን እንመርጣለን ማለት ነው። ከዛ እዚህ ጋር የመጀመሪያው አራት ናቸው ብያቸዋለሁ። የመጀመሪያው ምን እንላለን? ቴምፕ እንላለን። TEMP ማለት ነው። አሁን እኔ እዚህ ጋር ስጽፍ ይሄ ከስር ኦፕሽን የመጣልኝ ከዚህ በፊት ተጠቅሜው ስለነበር ነው። እናንተ ላይ ላይመጣ ይችላል። ሙሉውን ትጽፉታላችሁ ማለት ነው። ኦኬ ትሉታላችሁ። ከዛ እኔ ጋር ምንም የለም ብያችኋለሁ፣ ክሊን አድርጌዋለሁ። እናንተ ጋር በጣም ብዙ ነው ያለው ማለት ነው። ስክሮል አድርጋችሁ ሁላ አጨርሱትም። እንደዚህ አንዱ ላይ ክሊክ ታደርጉና ኮንትሮል ኤ ስነኩ ሴሌክት ኦል ሁሉንም ሴሌክት ያደርግላችኋል። ከዛ ሺፍት እና ዲሊትን ትነኩና ኢንተር ትላላችሁ ማለት ነው። ከዛ ሙሉውን እንትን ይላችኋል፣ ያጠፋላችኋል ማለት ነው። አንደኛው ሜተድ ሺፍት እና ዲሊትን የነካውበት ምክንያት ሺፍትን ይዛችሁ ዲሊትን ከተጫናችሁ ሪሳይክል ቢን ውስጥ እዚህኛው ውስጥ ሪሳይክል ቢን ውስጥ አይቀመጥም፣ የደለት ነው ማለት ነው። ምንጊዜም እንዲቀመጥ ባፈልጉ ፋይል ከሆነ ሺፍት እና ዲሊትን እየተጫናችሁ ማጥፋት ትችላላችሁ። እሺ። ሁለተኛው ደግሞ እዛው ራይት ክሊክ ረን ትላላችሁ። ከዛ ሺፍት እና 5 ቁጥርን ስነኩ እንደዚህ የፐርሰንት ሳይን ያመጣላችኋል። ከዛ ቴምፕ ትላላችሁ፣ TEMP። ከዛ ድጋሚ ሺፍትን እና 5 ስነኩ ሺፍትን እና 5 ስነኩ ሺፍትና 5 ስነኩ እንደዚህ ይጽፍላችኋል ማለት ነው። ከዛ ኦኬ ትሉታላችሁ። አያችሁት አይደል? ይሄንን ደግሞ በዛ ይላል ማለት ነው። ይሄንንም አንዱ ላይ ሰሌክት ከዛ ኮንትሮል ኤ ሁሉንም ሰሌክት ሁሉ ነው። ከዛ ሺፍት እና ዲሊት ኢንተር። ያው ኢንተር የስ ነው ታውቃላችሁ። ይሄን ታደርጉት ይኸው ሙሉ ክሊክ ያደርግላችኋል። ሶስተኛውም እዛው ላይ ረን ትላላችሁ። ከዛ ብላችሁ ትጽፋላችሁ PREFETCH
ETCH አላችሁ ይሄን ጽፋላችሁ። ከዛ ኦኬ ትሉታላችሁ። ከዛ ኮንቲኒው ትሉታላችሁ። ከዛ ይሄንን አያችሁት፣ አብዛቱ ተመልከቱ አያችሁት አይደል? ይህ ሁሉ አላስፈላጊ ፋይል ነው ኮምፒውተራችሁ የሚይዝባችሁ እና አንዱን ትነኩና ኮንትሮል ኤ ሴሌክቶል ከዛ ሺፍት ዲሊት ኢንተር ታላችሁ። እዚች ጋር እቺን ታበሯትና ስኪፕ ትላላችሁ። እንደዚህ ጠይቃችሁ ሶ ክሊል አደረገልን ማለት አራት ናቸው ብያችኋለሁ። ወደ አራተኛው ስንሄድ ፋይል ኤክስፕሎረራችሁ ላይ ትገባላችሁ። ፈርስት ክሊክ ታደርጋላችሁ። ከዛ ሎካል ዲስክ ሲያችሁ ዋናው ላይ ያለ ራይት ክሊክ አድርጋችሁ ፕሮፐርቲስ ሚለውን ተነካላችሁ። ከዛ ቱልስ ሚለውን ተነካላችሁ። ኦፕቲማይዝ ትሉታላችሁ። ከዛ እዚህ ጋር ያስመርጣችኋል የቱኛው ዲስክ ነው ኦር የትኛው ዲስክ ነው የሚለውን ታስመርጡታላችሁ። ዋናው ሙሉ አይደለ ክሊክ ይሄን አሁን ለምሳሌ አይ ሎካል ዲስክ ኤስን ምናምን በመርጡለት ኤስም ያለው ሎካል ዲስክ ሲ ውስጥ ስለሆነ ምንም እንትን አይልም። ሲ ካላችሁ ግን እነዚህንም ሁሉንም እንትን ይላል ማለት ነው። ሶ ሲንትሩና ኦፕቲማይዝ ትሉታላችሁ። ከዛ ያው አናላይዝ እያደረገ ነው ማለት ነው። ይሄን ብሎ ሲጨርስ ስቶፕ ትሉታላችሁ። ራሱ ወይ ደግሞ ራሱ ሲጨርስ እንትን ይላል 100 ሲሆን የጨርስና ራሱ ይዘጋል። ወይ ደግሞ እናንተ እስከምትፈልጉበት ድረስ ከሄደላችሁ ስቶፕ የምትለዋ ላይ ክሊክ ታደርጋላችሁ ማለት ነው። የዛሬ ቪዲዮዎቻችን እነዚህን ይመስላሉ እና በቀጣይ ዩቲዩብን እንዴት እንደምናወርድ እናያለን። ቴሌግራምን እንዴት እንደምናወርድ እናያለን። እንግዲህ እንገናኛለን። ስለተከታተላችሁ እናመሰግናለን። ባይ